ዓለምን ይቀይራሉ ተብለው የሚጠበቁት ድንቅ ቴክኖሎጂዎች። ምድር ዘመናዊ ቴክኖሎጂዎችን መፍጠር ከጀመረችበት ዕለት ጀምሮ አሁን ድረስ ለማመን የሚከብዱና እውነት በሰው ልጆች የተሰሩ ናቸው የሚያስብሉ ቴክኖሎጂዎች ተፈጥረዋል። አሁን ድረስም እነዚህ ቴክኖሎጂዎች በመፈጠር ላይ ናቸው። ታዲያ በቅርቡ የተፈጠሩት ድንቅ ቴክኖሎጂዎች የትኞቹ ናቸው? በዛሬው ቪዲዮ የምንመለከተው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ሰባተኛ ስዊፍት ወይንም ቶስተር ፎን ቻርጀር ይባላል። በ2 ሰከንድ ውስጥ ብቻ ስልካችሁን ቻርጅ ማድረግ ይችላል። ከዚህ በኋላ ስልክ ቻርጅ ለማድረግ ረጅም ሰዓታትን መጠበቅ ቀረ። ይህ ቴክኖሎጂ በስልኮች ቻርጅ ላይ ያለውን የተለመደ አሰራር ሙሉ በሙሉ የሚቀይር ነው። እንደምትመለከቱት ስልካችሁን እዚህ ዕቃ ውስጥ ከታችሁ ስታወጡት ባትሪው 100% ይሆናል። ለብዙዎች ይህ ቴክኖሎጂ የማይታመን ሆኖባቸዋል። በዚህ ቴክኖሎጂ ምክንያትም ዋየርለስ የስልክ ቻርጀሮች ሆኑ በተለምዶ የምናውቃቸው ባለገመድ ቻርጀሮች ሙሉ በሙሉ ከገበያ ይወጣሉ። ማሽኑ ትንሽ ሲሆን በውስጡም ባትሪዎች አሉት። ባትሪዎቹን ሞልቶ በቀጣይ ቻርጅ የሚደረገውን ስልክ ይጠብቃል። የዚህ ማሽን ባለቤቶችም የራሱ የሆነን የስልክ ከቨር የሚጠቀሙ ሲሆን ከማሽኑ ጋር አብሮ የሚመጣው የስልክ ከቨርም የራሱ የሆነ ባትሪ አለው። ስልካችሁን ማሽን ውስጥ ስትከቱትም ማሽኑ ከቨር ውስጥ ያለውን ያለቀውን ባትሪ ቻርጅ በተደረገው ባትሪ ይቀይረዋል። ይህንን ለማድረግም ማሽኑ 2 ሰከንዶች ብቻ ናቸው የሚፈጁበት። ወዲያውኑም የቀየረውን ባትሪ ቻርጅ ያደርገዋል። በዚህም ስልካችሁ ባትሪ ባይኖረው እንኳን ከቤት መውጣት ከፈለጋችሁ የሚጠበቅባችሁ ስልካችሁን እዚህ ማሽን ውስጥ መክተት ብቻ ነው። ወዲያውኑም ሙሉ የሆነ ባትሪን ይዛችሁ ከቤት መውጣት ትችላላችሁ። አሁን ላይ በአውሮፓ አካባቢ ይህ ማሽን ተወዳጅነትን አትርፏል። ስድስተኛ ጃይሮስኮፕ ትራንስፖርቴሽን የአዲሱ ትውልድ መጓጓዣ ነው። ይህ ድንቅ ቴክኖሎጂ በተለምዶ የምናውቃቸውን ባቡሮች ሙሉ በሙሉ ከስራ የሚያስወጣና በእጅጉ አዋጭ የተባለ መጓጓዣ ነው። ጃይሮስኮፒክ ትራንስፖርቴሽን እንደምትመለከቱት በአንድ መጓጓዣ ብረት ላይ ብቻ የሚንቀሳቀስ በመሆኑ ወጪን በእጅጉ የሚቀንስ ነው። እሱ ብቻ ሳይሆን መጓጓዣው ኃይልን የሚያገኘው እላዩ ላይ ከተገጠመለት ሶላር ፓነል ነው። በዚህም ቀኑን ሙሉ ሌላ ኃይል ሳይጠቀም እንዲሁም አካባቢውን ሳይጎዳ በፀሐይ ብርሃን ብቻ መንቀሳቀስ ይችላል። በተጨማሪም ከመሬት የሚኖረው ከፍታ ከ5.4 ሜትር የሚበልጥ በመሆኑ በከተማ ውስጥ ሲንቀሳቀስ ትልልቅ መኪኖችን ሳይቀር በውስጡ ማሳለፍ የሚችልና ቦታን በእጅጉ መቆጠብ የሚችል ነው። በተጨማሪም በሚሄድበት ጊዜ በመሃል ድልድይ ካጋጠመው በእጅጉ ቁመቱን አሳጥሮ በውስጡ ማለፍ ይችላል። ይህ መጓጓዣ በኢኮኖሚና አየር ንብረት ላይ ትልቅ አስተዋጽኦን የሚያበረክት በመሆኑም ብዙ ሀገራት ለመተግበር ቴክኖሎጂ ስራ ላይ እስኪውል በመጠባበቅ ላይ ናቸው። አምስተኛ ቼርለስ ቼር ለዶክተሮች፣ ለአስተማሪዎች እንዲሁም የተለያየ ስራ ለሚሰሩ ሰዎች ተመራጭ የሆነ ረፍት ማድረጊያ ነው። ወንበር አልባው ወንበር የተፈጠረው በሀገረ ጀርመን ኖኔ በተባለ ድርጅት ሲሆን ቴክኖሎጂው እየተራመዳችሁ በየትኛውም ቦታ ላይ መቀመጥ እንድትችሉ ያደርጋችኋል። በስራ ቦታዎች ላይ ወንበሮችን ከቦታ ቦታ እያንቀሳቀሱ መቀመጥ ለብዙዎች ፈታኝ የሆነ ነው። በተለይም ቀዶ ሕክምናን የሚያደርጉ ዶክተሮች በዚህ ነገር በእጅጉ ይፈተናሉ። አሁን ግን በዚህ ቴክኖሎጂ ምክንያት ባለቻቸው የሰከንዶች ረፍትም ቢሆን ወደ ወንበር መሄድ ወይንም ወንበር መሳብ አይጠበቅባቸውም። ይህንን ማሽን አድርገው ባሉበት ቦታ መቀመጥ ይችላሉ። ቴክኖሎጂው ወገባቸውን ደግፎ የሚይዝ በመሆኑ ለመራመድ አመቺና ድካምንም የሚቀንስ ነው። አራተኛ ተስላ ዋየርለስ ካር የመኪና አምራች ድርጅቶች በመኪና ላይ የሚታዩ ቴክኖሎጂዎችን በማዘመን በእጅጉ ፉክክራቸውን አክረውታል። በተለይም የኤሌክትሪክ መኪና የሚያመርቱ ድርጅቶች በየጊዜው የሚያወጧቸው የመኪና ቴክኖሎጂዎች ለዓለም ማህበረሰብ የሚደንቁና ጉድ የሚያስብሉ ናቸው። የኤሌክትሪክ መኪኖች በመጀመሪያ ሲመጡ ቻርጅ ለማድረግ የሚፈጅባቸው ጊዜ በትንሹ ከግማሽ ቀን የበለጠ ነበር። ቢሆንም የቻርጅ ማድረጊያ ቴክኖሎጂዎችን አሳድገው በደቂቃዎች እንዲሁም በሰዓታት ውስጥ ቻርጅ ማድረግ የሚችሉበት ደረጃ ላይ ደርሰዋል። አሁን ደግሞ በኤሌክትሪክ መኪናዎች በዓለም መድረክ ላይ ታዋቂ የሆነው ተስላ አዲስ የመኪና ቻርጅ ማድረጊያን ለዓለም አስተዋውቋል። ይኸውም ዋየርለስ ቻርጀር ነው። ስልኮች ዋየርለስ ቻርጅ ሲያደርጉ ማየት የተለመደ ቢሆንም በጭራሽ በመኪኖች ላይ በቅርብ ጊዜ ውስጥ ይሆናል ተብሎ ያልታሰበ ቴክኖሎጂ ነው። ቢሆንም ተስላ ይህንን ቴክኖሎጂ አሳክቶታል። ከዚህ በኋላም መኪኖችን ቻርጅ መሰካት ቀርቶ ዋየርለስ ቻርጅ አጠገብ መቆም ብቻ መኪናችሁን ቻርጅ አድርገዋል።
ሶስተኛ ስዊች ቦት በቅርቡ ምድርን እየተቀላቀለ ድንቅ ሮቦት ነው። አሁን ላይ በበርካቶች ተወዷል። ስዊች ቦት በአርቲፊሻል ኢንተለጀንት ሶፍትዌር የሚታገዝ ሲሆን በጠዋት ራሱን ቻርጅ ካደረገበት ቦታ ይነሳል። በመቀጠልም በቀጥታ ቤት ወደ ማጽዳት ይገባል። በቦታቸው ያልተቀመጡ ዕቃዎችንም የተገጠመለትን ሮቦቲክ እጅ በመጠቀም እያነሳ በቦታቸው ላይ ይደረድራል። በቤት ውስጥም የሚያነቡ ወይንም ስራ የሚሰሩ ሰዎች ካሉ ውሃን ያቀብላል። ውሃን ብቻ ሳይሆን በድምጽ የሚታዘዝ በመሆኑ ሌሎች ዕቃዎችንም ማቀበል ይችላል። ላዩ ላይ ስክሪን እየተገጠመለት ሲሆን ስክሪኑም በተገጠመለት መቋሚያ እስከ 1.5 ሜትር ድረስ ይረዝማል። ከፈለጋችሁም የምትሄዱበት ቦታ በሙሉ እየተከታተለ በስክሪኑ ላይ የምትፈልጉትን ነገር ማሳየት ይችላል። ሮቦቱ ቤት ይቆልፋል፣ ባለቤቱ ሲመጣም ይከፍታል። ለቤቱ የፀሐይ ብርሃን ካስፈለገም መጋረጃዎችን የመክፈት ብቃት አለው። ቤቶችን ስማርት ከሚያደርጉ ሮቦቶች ውስጥም ስዊች ቦት በዋናነት ተቀምጧል። ሁለተኛ ስትሬቸብል ዲስፕሌይ የሚለጠጠው የሳምሰንግ ስክሪን እስካሁን ዓለም ላይ ያልታየ ሲሆን በአጠቃላይም እስከ 25% ድረስ የመለጠጥ ብቃት አለው። ስክሪኑ የሚገርመው እሳተ ገሞራ ሲፈነዳ ወይንም እንስሳት ወደ ተመልካቾች ሲሮጡ ከስክሪኑ እየወጡ በሚመስል መልኩ ስክሪኑ ይለጠጣል፣ ወይንም ደግሞ ስክሪኑ ራሱን ወደፊት ይገፋል። ይህም ለብዙዎች አዲስ ነገር በመሆኑ ያስገርማል። ሳምሰንግ ይህንን ብቻ ሳይሆን ለምድር አስገራሚ የሆነውን ራሱን ማስረዘምና ማሳጠር የሚችለውን ስክሪንም አስተዋውቋል። የተዋወቀው ስክሪን ከ8 ኢንች ወደ 13 ኢንች እንዲሁም ላፕቶፖች ላይ ደግሞ ከ13 ኢንች ወደ 16 ኢንች ማደግና ማጠር የሚችል ነው። ስክሪኑ ሲያድግና ሲያጥር መመልከትም በእጅጉ አስገራሚ ነው። ይህ ላፕቶፕ ዋጋው $3200 ወይንም በእኛ ገንዘብ በ350 ሺህ ብር ገበያ ላይ ውሏል። አንደኛ ሬናውልት ፍሎት። ይህ ሌላኛው የዓለምን ሕዝብ አፍዞ ያስቀረ ድንቅ መጓጓዣ ቴክኖሎጂ ነው። ተመራማሪዎች የመኪና ጎማ ሰለቸን መንገጫገጭ በቃን ብለዋል። በዚህም ይህንን የሚንሳፈፍ ሬኖልት ፍሎት እየተባለ መኪናን አምጥተዋል። መኪናው ሙሉ በሙሉ ተንሳፎ በአየር ላይ የሚጓዝ ሲሆን በውስጡም አሽከርካሪ የሚባል ነገር አይኖረውም። ራሱን በአርቲፊሻል ኢንተለጀንት ሶፍትዌር ተጠቅሞ ማሽከርከር የሚችል ድንቅ መኪና ነው። መኪናው እስከ 4 ሰዎች ድረስ የሚይዝ ሲሆን ሰዎቹም በፈለጉት ቅርጽ መኪናውን ማስተካከል ይችላሉ። ይህ ብቻ ሳይሆን ሬኖልት ብርሃን አስተላላፊ በመሆኑ ዙሪያችሁን እንድትመለከቱ ያደርጋችኋል። በተጨማሪም ቴክኖሎጂው ደንበኛው በፈለገው መልኩ የተሽከርካሪውን ቀለም እንዲቀይር ይፈቅድለታል። በዚህም ብዙዎች መኪናው ገበያ ላይ እስኪውል በመጠባበቅ ላይ ናቸው። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በድጋሜ ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ